ዴክለን ራይስን ከጠላት ወረዳ ስሙን መስማት ደስ አይለው። ራይስ አሉ እንዴ እዛ ኢስት አፍሪካ ብሎ ሁለት ኖርሚ እኮ አርቴታ እናንተ እንዳይደብራችሁ መቋጠር እንዳታቆሙ ብሎ ነው እስከ 90 ድረስ ካስቆ የሚያስቆያችሁ አንድ ጎል ምናምን የሚለቀው የክሩፕ የሚባለው አንተ ላይም እኔ ላይም ካገባ ፌር ነው ምናምን ነገር እንደዚህ ያጫወትን እኮ እንደ ወንዝ ነን። ገባ አይደለኛ? ወንዝ ነን እያሳሳቅን ነው ምንገርፍ። ገባ አይደለ? 7 ነጥብ አሁን ሃንግማንን ትለጥፊዋለሽ ወይ? ሲቲ 18 ደጋፊ ያለሽ 18 ደጋፊ ትለጥፊዋለሽ ወይ? ጨነቀሽ ነው ምንሽ ያርሰገደርስ እንዴት ኦን ጎል አላገባንም? የተለመደ ቅሬታ እንዴት ኦን ጎል አላገባንም? አርቴታ ደግሞ ሶስቱንም የፊት ለፊት አጥቂዎች በሶስት የፊት ለፊት አጥቂ ሲቀይራቸው በፊት ለፊት አጥቂ ፐርፎርማንስ ደስተኛ እንዳልነበረ ነው የሚያሳየው። ፋይናል ሰርድ ላይ ደስተኛ አልነበረ። ሶስቱንም ባንዴ ነው የቀየረው። ሳካ ወዲያውኑ ገባና አሲስት ገባሽ አይደል? እና አሁን ምንድነው የሚሻላችሁ? አሁን ካሁን በኋላ እኛ ኦሬዲ ልክ እንዳለፈው ሳምንት እንደ ቪላማ ቀድመን ታሸንፍና ሁሉም ሲለጠፍ ታያለህ። ሁሉም ቅስሙ ሲሰበር ታያለህ። we are the gunners 7 points ሲጀመር አርሰናል በ3 ነጥብ መምራት ከጀመረ ቋጠራችሁን መፍታት ነበረባችሁ። መድከም አልነበረባችሁም። ኩላሊታችሁን እያሰባችሁ አንዶችዬ ፍሬያችሁ እንዳይፈርጥ አርሰናል ላይ ስትቋጥሩ በተለይ አቡዬ ትንሽ ተረጋጋ ለማለት ነው። እንግዲህ አርሰናል 3 ጎል አግብቶ መምራት ከጀመረ አርሰናል እንደማይሸነፍ አቻ ራሱ እንደማይወጣ አምናችሁ ቋጠራችሁ መፍታት ነበረባችሁ። ያው እስከ መጨረሻ ታግላችኋል፣ አልተሳካላችሁም። አዌጌም ይከብደዋል፣ አዎ ይከብደዋል ብላችሁ አስባችሁ ከሆነ ተሳስታችኋል። 3 ነጥባችንን አሳክተናል ማለት ነው። መሪነታችን እንግዲህ እንደቀጠለ ነው። ነገ ሲቲ ከቼልሲ ጨዋታቸውን የሚያደርጉ ይሆናል። ቼልሲ ያው በእርግጥ ነጥብ ያስጥሏል ብዬ ባልጠብቅም ያው ኳስ ነውና የሚፈጠረው አይታወቅም። እስቲ ነገ የምንመለከተው ይሆናል ማለት ነው። ለማንኛውም ቤተሰብ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ቤተሰብ ካልሆናችሁ ቀዩን ምልክት እየተጫናችሁ ኮፒ ሊንክ በደንብ ይደረግ። እንኳን ደስ አላችሁ ቤተሰብ፣ ኮንግራትስ ብያለሁ። ሰማይ ዘንድሮ የኔ ቡድን አዳምጥህም። ማንም ሁን ምንም ሁን ትልቁን ትንሹን አዌ ይሁን ሆም ይሁን በየትኛውም ቦታ ብቻ ያገኘህ ይለበልብሃል። የኔ ቡድን ይለበልብሃል። በቃ አስቀይሞ ነው የሚልክህ የኔ ወንድም። ይህን ቡድን ላይ እቋጥራለሁ፣ ፍሬህን አፈነዳለሁ፣ 3ቱን እጨምቃለሁ። አይመለከትም አባቴ። ፍሬህን አታሽሽ። እዚህ ቡድን ላይ አቋጥር። በፍጹም እኔ ለአንተ በማሰብ ነው። ይኸውልህ ምድረ ቋጣሪያን ምነግርህ አትጨነቅ። በቃ ይህ ቡድን ላይ መቋጠር ትተህ በኳሱ ተዝናና የኔ ወንድም። ይቅርባ፣ ጤናን እየጎዳ ነው የኔ ወንድም። ምን አይነት ቡድን ነው? ማን ቦርንማውዝ ማለት አምና ሆም ኤንድ አዌ ፌንት ያበላን ቡድን፣ በቃ ያስቀየመን ቡድን ነው። ያስቀየመን ቡድን በቃ እንደዚህ ግርፍ ማድረግ ነው እንጂ ሜዳው ላይ ወስደ ቆንጥጥ ማድረግ ነው። ቆንጥጥ ማለት አንበሳ እንዴት እንዳረጋችሁኝ። አቦራይስ ትችላለህ። ምን አይነት ወርልድ ክላስ ሆን ከተጫዋች ነህ። ለአንተ ትልቅ ክብር ፍቅር አለኝ። ማን ትልቅ ማለት ነው። ምን አይነት ተጫዋች ነው እናንተ። አይደክም አይዝል፣ ከጎል እስከ ጎል ይሮጣል። በዚህ ላይ ደግሞ ብሶበት ላይ መጣው ጎል ያስቆጥራል። 2 ጎል። እኔ አንበሳ ትችላለህ። ጀማው ከኛ ጋር የሚፎካከረው ጉዳት ብቻ ነው። ሁሌም እንደምላችሁ ጉዳት ከሌለብን በቀር እናቱ የወለደችው ቡድን ከኛ ጋር ሊፎካከር እንችላለን። ከመሆን ሼር ኮፒ ሊንክ አድርጉና አዳርሱት። እንችላለን። ፍጹም የማይገመተው አርሰናል ማለት ነው። ዘና ብሎ ሊያሸንፍ ነው የምትሉትን ጨዋታ እየተጨነቀ ነው የሚያሸንፈው የምትሉትን ጨዋታ ዘና ብሎ የሚጫወት ፍጹም ለየት ያለ ቡድን ያለን የዛሬው ጨዋታ ማለት ነው። በራሳችን ያውም ጠንካራ ነው የሚባለው ክፍላችን እየተሳሳተ እድሉን ሰጣቸው እንጂ ጥሩ ማኔጅ ያደረግነው ጨዋታ ነበር። በተለይ ጎል ከተለያዩ አቅጣጫዎች እያስቆጠረን ነበረ። ማዱኪም ጥሩ ነች። ያፈጻጸም ችግር አለባት እንደ ሁሌው ማለት ነው፣ ግን ስቲል አሪፍ ነበረች። በ7 ነጥብ መምራት ጀምረናል ፕሪሚየር ሊጉን ነገ ሲቲ እስኪጫወት ድረስ ማለት ነው። እና ቼላው ወንድም ጥላ ቼላው የለንደኑ ሚሽኑን እንደሚያሳካ እንተማመንበታለን። ከዛ በኋላ በ7 ነጥብ ሙሉ በሙሉ ሊጉን መምራት እንጀምራለን ማለት ነው። ለጊዜው እየመራን ነው በ7 ነጥብ እና ይሄ በጣም ምርጥ ነገር ነው። ሲቲ ጫና ውስጥ ሆኖ ነገ ይጫወታል ማለት ነው። እና ቋጣሪዎች ዛሬም አልተሳካም። ምን ማድረግ ይቻላል? ይህንን የመሰለ ሰውዬ ነው አሁን በጉዳት ያጣ ነው። ምን አይነት ጨዋታ ነው የተጫወት ነው? 3-2 ጨዋታውን ሊያልቅ ሲል ትንሽ አስፈሪ ጨዋታ ነበር የነበረው ማለት ግን ዴክላን ራይስን አተን ነው አስቶን ቪላ እንደዚህ ደበደብ ነው። ይሄ ሰውዬ ማለት ነው ልክ አይደለም። ባላንዶር ሌቭል ፐርፎርማንስ ነው አሁን እያሳያለሁ። አሁን እለዋለሁ፣ የምሬን ነው። እንዴ አትፍሩ በሉት። ይሄ ሰውዬ ልክ አይደለም።
ኳሱ በአየር ቢሄድ ይገጫዋል በመሬት ምንድነው ስራ? ቆይ እኔ አልገባኝም። ቆይ ካውንተር ስንሄድ እሱ ነው ማን በጣም ነው የምትችለው። እግዚአብሔርን ጋብርኤል ኳስ ሰጣችኋ፣ ከዛ ደግሞ መልሶ አገባባችሁ። ጋብርኤል ደግሞ በጣም ልክ አይደለም ጨዋታውን ማለት ነው ሞር ድራማቲክ ያደርጓል። ይሄ ቋጣሪዎች ዝም ብላችሁ እንድትዩ አይፈልግም። በቃ ሞር ሳቲስፋይድ እንድትሆኑ ጎል ይሰጣችኋል፣ ከዛ ደግሞ ሄዶ ያስደብራችኋል። ደግሞ ከዛ ጨጓራችሁን ቡጥጥ ነው የሚያደርግላችሁ። አንተ በስመ አብ እንችላለን። ከዚህ በኋላ ማለት ነው ይውላችሁ ልንገራችሁ አይደለም ቲማችንን ማንንም አያስቆሙምሽ። በርንማውዝ ግን በጣም ነው የሚችሉት፣ በጣም ማለት ነው ጌም ነው የሰጡን ከልባቸው። የሚገርም ጨዋታ ነው ያጫወቱ። ግባ ይሄ ነው ሀቢቢ እንችላለን ነው የምልህ። የመጨረሻ ማን ወሳኝ 3 ነጥብ ነው ያገኘነው። የምሬን ነው የምላችሁ። ቋጣሪ ሁሉ እስኪ ታወጣው እንደሆነ አይሃለው። ኧረ በአላህ እኔ የመጨረሻ ማለት ጨንቆኝ ነበር። በቃ ራይስ ትለያለህ በአላህ በቃ 7 ነጥብ ልዩነት ማለት ነው። ማንንም የምንሰማው ጉዳይ የለም ከዚህ በኋላ ማለት ነው። ባይዙ ይሄ ስቴዲየም ታውቃላችሁ ላለፉት ዓመታት በጣም አዛ ሲያደርገን ድንክ የሆነች ስቴዲየም ነበር። እንችላለን በቃ ወሳኝ የሆነ ድል ነው ያስመዘገብነው። እያንዳንድሽ ቋጣሪ ሁላ በሌላ ቪዲዮ መለስላችኋለሁ። እንኳን ደስ ያላችሁ፣ ይመቻችሁ። አርሴ ተቀምጧል ከዙፋኑ ላይ። ማን እንደሚያወርደው እስቲ እንተያይ ይበልልኝ። እየቋጠርክ ነው ወይ? አሁንም እየቋጠርክ ነው ወይ? ምድረ ገንገበቱላ አይደለም አንድ ጨዋታ ማለት ለሰከንድ ዴክላን ራይስ ከሜዳ ሲርቅ ምን ያክል እንደሚደብረን በዛሬው ጨዋታ አይታችኋል ብዬ አስባለሁ። ዛሬ የሚገርም ፐርፎርማንስን ያሳዩዋል ዴክላን ራይስ። ያውም ዳኛው እየተፈታተነው እንደዛ እየተነጫነጨ የጎነተሉት ፋውል እየሰሩበት ምናምን የሚገርመውን ዴክላን ራይስ አይተናል። ኤኒዌይስ አሸንፈናል። በጣም ደስ ብሎኛል። ዛሬ ያበደ ቀን ነበር። ትንሽ እየደበረኛል። ጎል እየተቆጠረብን ነው። ለምንድን ነው? ለማን ነው ችግሩ? ጋብርኤል ዛሬ ያበደ ስተት ሰራ፣ ያበደ ጎል አስቆጠረ። ተናደንበት ሳናበራ ወዲያው አስደሰቱ ካሰን። አሪፍ ነው። ስተቱ ሳይሆን ጎሉ ይልመድብህ። ሌላኛው ካፒቴን ማለት የምሬ ነው። ዛሬ የሚገርም ፐርፎርማንስ ነበረው። ባይዘዋያችን ላይ ለሶስተኛ ተከታታይ ጨዋታ 3 የጎል አስተዋጽኦ አይደል? 1 ጎል 2 አሲስት። ዛሬም አሲስት አድርጓል። ለዴክላን ራይስ የሰጠውን ኳስ አይታችኋል ብዬ አስባለሁ። የሚገርም ኳስ ነበረ። ካፒቴናችን ተመልሷል። ያዝልቅለት። ጥቁሯ አልማዝ ገና እንደገባች ያበደ አሲስት። እኔ ዴክላን ራይስን ታየዋለች ብዬ አላሰብኩም ነበር። እኛ እንኳን ሳናየው ራይስን አይታ የሚገርም አሲስት አደረገችለት። እሱም በሚገርም ሁኔታ ጨረሰላት። ቆንጆ ፐርፎርማንስ ሳካ። እንዳጠቃላይ ጀነራሊ ቆንጆ ጨዋታ ነበር የተመለከትነው። ዋናው 3 ነጥብ ተሳክቷል። ቀጣይ ከሊቨርፑል ጋር በሜዳችን ከባድ ጌም ባይዘው ይቀላል ጌም አይደለም፣ ከባድ ጌም ይጠብቀናል። ሊቨርፑል ሊሸጥርብን ይችላል። ወደ ዋንጫው ተመለስን ምናምን እያሉ ስለሆነ ሊሸጥርብን ይችላል። ፎከስ ማድረግ ያለብን ወደ ቀጣዩ ጨዋታ ነው። ይመቻችሁ። ይቻላል ይላል። በርንማውዝ ማሸነፍ ይቻላል። 19ኙም ቲም ቢቋጥር በርንማውዝ ማሸነፍ ይቻላል። አባቴ ጋብርኤል ሰጠ፣ ጋብርኤል ነሳ። ሰጥቷቸው መልሶ ካምባ ጋር ራይስ አባቴ እኔ አባት እንዴት ነው የምትችለው? እየገባ ኮሜንት ላይ 41 ትጽፋለህ። ራይስ ኪንግ አባቴ የኛ ፈረስ የኛ ሁሉ ነገር። ኦዴጋርድ ኢዝ ባክ። ኦዴጋርድን አይታችሁታል ጨዋታው ላይ ምን አሲስቱ። አረ ኦዴ ኢዝ ባክ። ቡካዮ አባቴ ገና እንደገባች አሲስቷን ገና እንደገባች ራይስ 2 ጎል። ይሄ ነጭ ማሊያ ሲያደርግ ችግር አለበት ሲጀመር። ወስዶ ምንም አይሰማህም አያዳምጥህም። ለቋጣሪ አንመችም አባቴ፣ ለቋጣሪ አንመችም። ከቻልክ አትቋጠርኛ ላይ ከቻልክ አትቋጠር። እንችላለን አባቴ። ኮፒ ሊንክ ሼር ይደረግ በደንብ። ሊጉን በ7 ነጥብ ደልቀቅ ብለን እየመራን ነገ ሲቲ ትጨነቃለህ። ፈለው ይቻላል። ግባ እናውጣው። እነዚህ አጓት የሆኑ ቃላቶችን ከመዘንዘሬ በፊት ኮፒ ሊንክና ሼር እያደረግ ቆርጠ ላክልን። ለዛ ወናፍ ፍሬሽ ዱብ እስኪል ድረስ ዘርሽን እስክታበጂ ድረስ ነው ቁጭ ብለሽ ስትቋጠር የነበረው አይደል? አይደለም። እንዴት ይጠጣል? ሳየው የቻምፒየንስ ሊግም የፕሪሚየር ሊግም ዋንጫ ነው የሚመስለኝ። እንዴት ነበር ቀኑ? እኛ ጋር ጥሩ ነው። ድባቡ ሁሌም ተመሳሳይ ነው። ዛሬም ቶፕ ላይ ነን። ምንም ማድረግ አይቻልም። አናትሽ ላይ ነን። ስሜኒዮ ነው ስሞን ነው የሚባል ያከይሲ የት ነበረ? አላየነውም እኮ በእሷ ተማምናችሁ ነበር። ዛሬ እንደው ስትጎበሉብን የነበራችሁ ነጥብ ታስጠላለች ተብላ ነው አይደል? ዛሬ ይፋ ሳታደርጉ እዚህ ያሰለፋችሁ አይደለም። እሱ ሙሉ ጋንታ ብታሰልፉ ግድ አለ መስሏችሁ? ምድረ ጦሽቷሻውላ ናአለ ቱልቱላ አለክ። ይሄ አርሰናል ቤት ነው። ሄድና እዛ ምትል መጨመጭበት ተልመጭመጭ ልምጭ እንደው በነገራችን ላይ እንደ ጨዋታ ያነዛዋል። ትንሽ ግን ደንገጥ ብለን ነበር እውነቱን ለመናገር። ሁለተኛው ጎል ስትገባማ እኔ ማላመጫ ከማዳመጫ ከማጌጫ ጋር ነው የተቀላቀለው። እንዴት አድርጌ ልንለየው? ጎሏ ደግሞ ዋው! ባይሆን ሳካን ንገሩት ትንሽ እንዲያስተካክል። ሌላው ነገር ዋንጫውን እየበላን እናየዋለን። ቴንኪው
ትርፊ እስከ 4 ሰዓት ተኩል መቋጠር ግድ ነው። ይሸነፋል ብሎ ጎል ማየት ልምድ ነው። እገገድ እየቋጠሩበት ያለው ወይ ማለት ነው እየጠቀመ ያለው ተቃራኒ ቡድን ጎል እንዲያገባ ነው እንጂ እንዲያሸንፉን አይደለም እንዴ። ወይ ስትቋጥሩ የምትይዙበትን ቦታ ለዩ ለዩልን እንዴ። እኛ በጎላታ እየተናደድ ነው። በቃ ክሊንሺታችን እየተበላሸ ነው እንጂ ጭራሽ ለማሸነፍና ምን አይመስልም እኮ እንዴ። በዛሬው ጨዋታ ላይ በጣም ብዙ የሚነሱ ፖይንቶች አሉ። እውነት ለመናገር በጣም ብዙ የሚነሱ ነገሮች ማለት ነው። ግን በቃ እንደ አረም ከስር ሲከተልን የነበረውን ሰውዬ በቃ በቅርብ ርቀትም ቢሆን ትንሽ እየራቀን ሆነውና እሱን አመስግነን ቁጭ እንበል እንጂ በጣም ብዙ የሚወራ ነገር አለ። በጣም ብዙ ማለት ነውና ከነዛ ውስጥ ግን አንዱ ራይስ 2 ማግባቱ ነው። ከጉዳት ተመልሶ በ2 ጎል ማየት ራሱ ማለት ነው ሌላ ጸዴ ነገር ነው ማለት ነውና ብቻ ግን በደንብ የሚወራበት ነገሮች አሉ። እንዲህ ነው እንግዲህ የፈጣሪ ካሳ። ገብርኤል ሰጠ፣ ገብርኤል ነሳ። አውጣው የሚጣፍጥ 3 ነጥብ አርገን ነው የወሰድነው። በቃ ምርጥ ነበርን። ከዛ የስኳድ ስፋት ምን ያህል ጥቅም እንዳለው አርሰናል እኔ እንደዚህ 3 አጥቂ አስወጥተን 3 አጥቂ ስናስገባ በስናም ማጋሌሽ ተሳሳተ። ፈርስታፍ ኖርማል ነው። የማጋሌሽ ስህተት ለየት የሚያደርገው ሁሌ ማጋሌሽ የተሳሳተው ስህተት ራሱ ነው የሚያርመው። ራይስ እኔ ምንም አይደለም። ብቻ ምርጥ ነበርን። 3 ነጥቡ ይገባናል። ወስደነዋል። ይመቸን። ወደፊት ብቻ ነገ ደግሞ እንዲህ ብለን ነው የምንቋጥረው። ይመቸን። ከአርሰናል 3 ቦርንሞዝ 2 የተረዳናቸው 5 ነገሮች። የመጀመሪያው በጣም ኦቨርሬትድ እና የ105 ሚሊዮን ፓውንድ ኪሳራ የሆነው ዴክላን ራይስ ዛሬ 2 ጎል አስቆጥሯል። ሚድፊልዱን ቦስ አርጎት ነው የወጣው። እንግዲህ ያለፈው ጨዋታ ላይ አስቶን ቪላ ላይ ሳይኖር 4 አግብተናል። ግን ራይስ ለኛ ምን እንደሆነ እኛ አርሴ ደጋፊዎች እናውቃለን። ምን አይነት ተጫዋች። ሁለተኛ የተረዳው ነገር ጋብሪኤል ወሰኔ ወይ ጋብሪኤል በፍቃዱ እንበለው እንዴ ልጅ ሁሌ የኒውካስትል ጨዋታ ላይ እሱ እዛ ይሰራል፣ ከዛ መልሶ ራሱ ያካክሳል። ዛሬም ራሱ ይሰራል። ጋብሪኤል ጨዋታው ላይ ካለ ጋብሪኤል ሞመንቶችን ይፈጥራል። ጋብሪኤል ጨዋታ ላይ ካለ በሱ ምክንያት ጎሎች ይቆጠራሉ ያለ ምንም ጥርጥር ተመልሶልና። ሶስተኛ የተረዳው ነገር ሱፐር ኦዳ ካፕቴን ፋንታስቲክ የአርሰናል በጣም ወዳት ተጫዋች ዛሬም አሲስት አድርገውታለች። የቡካዮን አሲስት ፕሪ አሲስት አድርገውታለች። ማለት ፈርስት ሃፍ ላይ እሷ ነበረች ቢከን ኦፍ ላይት የነበረችን በቃ ትንሽ ለመፍጠር ኳሱ በቃ ዙቢ ጋር ተመለሰ። ዙቢ ባክፓስ እያበዛች ነው አይደል? ሰሞኑን በቃ ልታግዘው እየሞከረች ነበር። ወደ አቋሟኝም አልዳሁንም ይቀር። አራተኛ የተረዳነው ነገር በጣም ከባድ ጥያቄ ነው። ስለ ጊዮኬሬስ ማውራት የለብንም ወይ? በቃ አሁን የዛሬ ጨዋታ ላይ ማለት ነው ይቺ የዴክላን ራይስ ጎል እንድትቆጠር በጣም ትልቅ ምክንያት መሆን ችሎ ነበር። 4 ነው 5 ተከላካይ ነው አንድ ላይ ስቧቸው የነበረው ማለት ነው። የዚህ ሰዓት ላይ ኦዳ አገኛችሁ ዴካና ግን ከዚህ ውጪ ሙሉ ጨዋታ ላይ ማለት ነው ምንድነው ለቡድናችን እየጠቀመ ያለው ነገር? ልጆቹ ከሱ ጋር እየተግባቡ አይደለም፣ እሱም ከልጆቹ ጋር ጭራሽ እየተግባባ አይደለም። ከአርሰናል አጥቂዎች ብዙ ንክኪ የሚያገኘው እሱ የሆነበት ምክንያት ምንድነው? እነዛ ራኖችን ምናምን ነገር ስለማያደርግ ነውና ምንድነው መፍትሄው የዚህ ጉዳይ? እውነት በጣም ስለ እየከነከነኝ ስላለን ይሄ ነገር 5ኛ የተረዳ ነው። የሊጉ አናት ላይ ተቀምጠናል በ6 ነጥብ ልዩነት። ሲቲ ወደ 3ኛ ወርዷል። የነገውን የቼልሲ እና የሲቲ ጨዋታ በቋጠሮ የምናሳለፍ ይሆናል። ፎሎ ኮፒንግ ሼር እያደረጋችሁ ይመቻችሁ።